መጀመሪያ ቅልጥም የሌለው ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ታዲያ በላ እኮ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ ከኪችን አይደል እንደም ምንድን ነው ያዘዝኩት? ምንድን ነው ያዘዝኩት አንተ? እኔ እንጃ አንተ ምንድን ነው ያዘዝኩት? አይ ቺክን ነው አዝዤ ነበር የመጣልኝ ነገር ግን ሌላ ነገር እና ቺክን ታዲያ ምንድን ነው? ዶሮ ነው እንዴ? ዶሮ ነው ያልኩህ። እኔ ምን አገባኝ? የተከታተፈ ዶሮ አመጣ ዶሮ አይደለም። ከዛ በኋላ እኮ ነው ዶሮ የሚባለው እንድንሰማ ባለው አይደለም። ሌላ ምግብ የምታመጣው ዶሮ የሚባለው ነገር አይደለም። ባቢ ምን ሆነ ነው? እኔ ሰማሁ እኮ እንደዛ ብለህ ማርያምን ዶሮውን ዶሮ ወጥ ብተት ምናምን ቅልጥም ያለው ምናምን ነው እንደዚህ ነገር አይደል እንዴ? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አልከፍልህም። ያማል ይመቸው ደግሞ ብሎ ደግሞ ዶሮ ልክ ነው። ቅልጥም የሌለው ዶሮ አለ እንዴ? ምን አይነት ጉደኛ የሆነ ሀገር እንደመጣ እኔ አንግባ አንነካካ ብዬ ነበር ጉጭ አረኒ ማራው ኮልሽ ዶሮ ነው ያልኩት። እሱ ላበላ ነው ያመጣሁትኝ። ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው ነገር የለኝም። በቃ ዶሮ ነው ያልኳት ዶሮ ነው ያመጣሁት። በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣው። ምን ሆነ ነው አንተ መጀመሪያ አንተ ነህ ጥፋተኛ። ምን ማለት አትናገርም? አትመልሱም? እንግሊዘኛ ነው ቁም እንዴት እንግሊዘኛ አላለም? ታዲያ ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ? ቅልጥሙ ምናምን አትልም እንዴ? ቅልጥም የለም አስተናጋጅ የፈረንጅ ቤት ነው እንደ ገቡት ቼክ እናደርጋለን። ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ አይነት ነገር የለም። ስታርተር ነው ታዲያ ይሄ ማቆያ ነው ብላ ዝም ብለህ ማርያም ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም እንዴ? እንደሆነ ነው። አይ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ዶሮ ካልሆነ ቅልጥም ከሆነ ምንድን ነው? እኔ አዚ ተነስታውን 500 ብር 400 ብር ትለይ ልከፍልህ ሆድ ከሞላ በኋላ ነው ሻሻ ሰርተዋቸዋል ማለት ነው። ማቆያ ነው። ብኔ የሚመጣ ነገር የለም። አስተናጋጁን ጥራውና ተነግሯል እንዴ? ብኔ እኮ አንድ የሚመጣ ነገር የለም። ዶሮ ከሆነ አይመጣም። ታዲያ ይሄ ማቆያ ነው ሲጀምር። ምንድን ነው አንተ 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ? 700 ምናምን ብር የምትለው ዶሮ አላልክም? ዶሮ ያለበት ቦታ አላልክም? ይሄ ልጅ ግን በጣም ይመቸኛል። ኮሜዲ ነው አይደለም? አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ አላልክም? መጀመሪያ እኔ አላልኩም አላዘዝኩም። ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ጭራሽ? ሩዝ በልቼ ለሩዝ ነው 700 ብር የምከፍለው? ዶሮ አለ የተፈጨ ዶሮ አለ እንዴ? የተፈጨ ዶሮ አለ። ከመቼ ወዲህ ነው የተፈጨ ዶሮ? ምን አይተም ነው ቅልጥም ያለው ጉሮሮ ምናምን ነው የማውቅ እኔ አልከፍልም። ጉሮሮ ቺክን ብላችሁ ሩዝ ይዛችሁ የምትመጡ ሆቴሎች ረፉ። ይሄ ለእናንተ ነው።